ውሸት ነው። እኔ እዚህ ጋር ብወይ 1150 ኪሎ ፓስካል አይደለም ሰውነት ላይ የሚያርፈው ከዚህም ይብሳል። በጣም ብዙ ሺህ ነው። ውሃው ብቻ የሚያሳርፈው ነው ይሄ። look ለምሳሌ this one is the water አንድ ሰው የዚህ ጋር ይዋኝ እስኪ። ይሄ ሰው የዚህ ጋር በሚዋኝበት ጊዜ ውሃው የሚያሳርፍበት ፕሬሸር አለ የለም? አለ። ፕሬሸር ኦፍ ፍሉድ እንበለው ሊኪድ ማለት ይችላልላችሁ። አለቀ። ከዛ በተጨማሪ ደግሞ ከውሃው በላይ አየር አለ። ያ ደግሞ ምን አይነት ፕሬሸር ነው? ፕሬሸር ኦፍ ጋዝ which is called what? here we have atmospheric pressure። ስለዚህ ሰውየው ላይ አጠቃላይ የሚያርፈው ቶታል ፕሬሸር ማለት የማንና የማን ውጤት ነው? የአትሞስፌሪክ ፕሬሸሩ ሲደመር ፕሬሸር ኦፍ ፍሉድ gosh and we call this total pressure absolute pressure ብለን እንጠራዋለን። absolute pressure atmospheric pressure በቁጥር እንዳውቃለን at sea level 101 ነው ያስማማናል። ሲደመር what does mean pressure of fluid rho አለቀ። ያስማማናል። እቺን ወደዚህ ብታሻግሯት look አጠቃላይ ካለው ፕሬሸር ላይ አጠቃላይ እዚህ ጋር ካለው ፕሬሸር ላይ የአትሞስፌሪክ ፕሬሸሩን ብትቀንሱ ማን ይመጣል? አጠቃላይ ነው ፕሬሸር አለ አይደል? ከአጠቃላዩ ፕሬሸር ላይ እቺን ብትቀንሱ ማን ነው የምትመጣው? pressure of what? fluid which means ከአብሶሉት ፕሬሸሩ ላይ አትሞስፌሪክ ፕሬሸሩን ብንቀንስ pressure of ማን ነው የምናገኘው? ፍሉድ አይደለም? we call this pressure gauge pressure። ጌጅ ማለት መለካት ነው። ምኑን መለካት? ሲስተም ውስጥ ያለውን ፕሬሸር፣ ሲስተም ብቻ የሚኖረው ፕሬሸር፣ ይሄ ሊክዊድ ብቻ የሚኖረው ፕሬሸር we call it gauge pressure። it is the difference between the absolute pressure and the atmospheric pressure። ስለዚህ ዴንሲቲው ባይሰጥ እንዴት አድርገህ ታገኘዋለህ? ከአብሶሉት ላይ ምኑን በመቀነስ አትሞስፌሪኩን በመቀነስ ዴንሲቲ ፕሬሸር ኦፍ ፍሉድ ማግኘት ይችላል፣ ወይም ፕሬሸር ኦፍ ሊኩዊድ ይገኛል ማለት ነው። we call that pressure gauge pressure። what's gauge pressure? it's the difference between what? the total pressure and the atmospheric pressure ወይም ደግሞ the absolute pressure and the atmospheric pressure። sometimes this gauge pressure is called what? system pressure።